የኛማ ታማሚ ጨርቅ ልብስ የጣለው እርቃኑን በሜዳ የሚንጎማለለው በፓርላማው በር ሲሄድ አንገት ደፍቶ ጮክ ብሎ ይሳደባል እካዛንጀስ ገብቶ። ሽጥልኝ ቢለኝስ ብዬ አሰብኩና ላለመሸጥ የምደረድረውን ሀሳብ አስብ ጀመር። መንገዱን ሸመጠጥን። አዳማ በፊት ናዝሬት ሆቴላችን ደረስን። ደስ አለን። ለመሮጥ እየቃጣ ለመጨረሻ ጊዜ ውስጧን አየው። ግርም አለው፣ እኔም ግርም አለኝ። አየሁትና ነዋዬ አልኩት። ወዬ ዲጄ አለኝ። ዲጄ ነው ውስጧ በጣም ገርሞሃል፣ ልትገዛት ነው እንዴ ስለው፣ ኧረ አይደለም ዲጄ፣ ኧረ አይደለም። ታዲያ ለምንድን ነው ውስጧን አጥብቀህ የምታየው አልኩት። ስሙ ስሙ፣ ምን ነው ደሬ አሉኝ። አንዱ ሬዲዮ ይዘጋ ብዬ በምልክት ወደ ዘፋኙ እና ወደ ይሄ የሚጮህ ሰውዬ አሳየው። አውቶቡሱ በሳቅ ተናጠ፣ ሁካታ አስተጋባ፣ እሪታው ቀለጠ። ዘፋኙ በንዴት አቅሉን ሳተ፣ የሚያደርገው ጠፋ። ብቻ አፈፍ ብሎ ተነሳና ማጀሬቴ ላይ ነከሰኝ። እንኳን ደስ አለ። አንተም ብቻ ሳይሆን ዘር ማንዘር እንኳን ደስ አላቸው። ምክንያቱም ዋስ እኮ ነህ። ዋስ ይሁን እኮ የተባልከው እዚህ ቦታ ላይ በመሆኔና እዚህ ቦታ ላይ ስላጫኝ እግዚአብሔር ይመስገን። ይህ ሁሉ የጠበቡ ሰው እዚህ ጋር መጥቶ ያንተን ድካም፣ ያንተን ልፋት፣ ያንተን ሁሉን ነገር ወንደስ ያለ የሚል ትውልድ ስላገኘህ ለእኔም ለሚቀጥሉትም ትልቅ ትምህርት ነውና ይሄ ዋስ እርግጠኛ ነኝ 4 ልጆች ናቸው አሉት። አረ 2 3ኛ ልጅ ነው ይሄ። እንኳን ደስ አለ። አጨብጭቡ። ወሬ ያለበዛም የሚሊነሩ ፍዳ የሚባል እኔም እጽፋለሁ እኮ አንተ ብቻ። ከዛ ላይ አንድ ትንሽ ወግ እንትንና አንድ ግጥም እንትንና ከዛ ስጣል ላንተ አንተ ሰተኝን እንኳን ደህና መጣችሁ። እንደዚህ ጥበብ ሲከበር እንደዚህ ሰው ወጥቶ ወርዶ ሀሳቡን ወረቀት ላይ አስፍሮ ለእኛ ሲሰጠን ማክበር ትልቅ ነገር ነውና እግዚአብሔር ያክብራችሁ። ለእናንተ የሚሊነሩ ፍዳ የሚባል መጽሐፍ አለኝ፣ በአንተ ላስተዋውቅ። እዛ ላይ ጉዞ የምትል እንትን አለች፣ የሆነች ጉዳይ አለች። ከሙዚቃ ጋር የተቆራኘ በመሆኑና ለጣፋጭነትም ስለሚጠቅም ነው መሰል ብዙዎች ኮሜዲና ሙዚቃን አጣምረው ዝግጅት ያሰናዳሉ። ታዋቂ አንጋፋና ወጣት ሙያተኞች በሀገር ውስጥና በውጭ ዝግጅቶቻቸውን ያቀርባሉ። አንዴ አዳማ ላይ የሙዚቃ ድግስ ተሰናዳ። ከብዙ ዓመታት በኋላ ወደ ሀገሩ የተመለሰው ነዋይ ደበበ የዝግጅቱ ዋና ተዋናይ ነው። እኔ መድረክ እንድመራና የኮሜዲውን ዝግጅቶች በየጣልቃው ላቀርብ ታጨሁ። ከምወደውና ለዘመናት አብሬው በሰራሁ እያልኩ ከምጓጓለት ሰው ጋር
በአንድ መድረክ ላይ መቅረብ ምንኛ እንደሚሆን አስቡት። ቀኑን በጉጉት ጠበቅኩት። ውል ተዋውለን የሚሰጠኝን ሰጥቶኝ የጉዞ ቀን ተቆረጠ። ቀኑ ረዘበብኝ። ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ እነሆ የጉዟችን ዕለት ላይ ነን። የሙዚቃ ባንዱ በአንድ አውቶቡስ ሄደ። እኔም ቮልስዋገኔን ቀሰቀስኩ። ይሄኔ ነው ነገር የተጀመረው። እነዋይ በአንተ መኪና ነው የሚሄደው ዲጄ፣ በአንተ ነው የሚሄደው አለኝ። አላመነታውም። ከንዋይ ጋር የሚሄድ ማለት የመኪናዬን ፍሬንና ምናምን ጊዜ ይወቀው። ጉዞ ጀመር። የንዋይ ጨዋታ መሽቶ ቢነጋ አይጠገብም። እያወራን እየሳቅን ወደ አዳማ በፊት ናዝሬት እንጓዛለን። በየመሃሉ መኪናዋን ውስጣዊ ይዙታ ይቀኛል። ንዋይ ጨዋታ ሲጨረስ አሁንም ውስጧን ያያል፣ ይገረማል፣ ይመሰጣል። መኪናዬን ያያታል፣ ወደ ውስጥ እንዲህ ቀና ምናምን እያለ ያያታል። በይዞቷ የተደሳ አልመሰለኝም። እኔም ደስ አለኝ። ሽጥልኝ ቢለኝስ ብዬ አሰብኩና ላለመሸጥ የምደረድረውን ሀሳብ አስብ ጀመር። መንገዱን ሸመጠጥን። አዳማ በፊት ናዝሬት ሆቴላችን ደረስን። ደስ አለን። ለመሮድ እየቃጣ ለመጨረሻ ጊዜ ውስጧን አየው። ግርም አለው። እኔም ግርም አለኝ። አየሁትና ነዋዬ አልኩት። ወዬ ዲጄ አለኝ። ዲጄ ነው ውስጧ በጣም ገርሞሃል፣ ልትገዛት ነው እንዴ ስለው፣ ኧረ አይደለም ዲጄ፣ ኧረ አይደለም። ታዲያ ለምንድን ነው ውስጧን አጥብቀህ የምታየው አልኩት። ጃንሆይ እንዴት እንደተሰቃዩ ከዛ በኋላ ልጨርስላችሁ። አሁንም ጉዞ ላይ ነን። ቀጥሎ ወደ ደቡብ ሙዚቃ ለማቅረብ ጉዞ ጀምረናል። ሁሉም እቃውን ሸክፎ አውቶቡስ ውስጥ ገብቷል። የጆሮ ማዳመጫ ያላቸው ሁሉ ጆሮአቸው ላይ ሰክተው እየተወዛወዙ ነው። ጨዋታ አዋቂዎች ጥርስ አስገድኒ ከሹፌሩ ጎን ሆነው ፊታቸውን ወደ ተጓዡ አድርገው ጨዋታ ያፈልቃሉ። ይሳቃል። የአውቶቡሱ ሬዲዮ ተከፍቶ ስለ እግር ኳስ ጨዋታ እየወተወተ ነው። ከነዋይ የተቀመጠው ዘፋኝ ድምፁን ከፍ አድርጎ ምን እንደሆነ የማይገባን ነገር ያወራል። ብቻ ከጣሪያ በላይ ይለፈልፋል። ክፉኛ ጆሮዬ ታመመ። ቦታ አልቀይር ነገር ሁሉም የኔን ቦታ አልፈለገውም። በጣም ዝም ማለት ነበረብኝ፣ ግን ምንም ማድረግ ስላልነበረብኝ ዞሬ ያየሁት። ሲያየኝ ቁጣም አያዋጣም። ትንሽ አሰብኩና አንድ ዘዴ መጣልኝ። ከፊት ያሉት ቀልደኞች ጮኬ ተጣራሁ። ስሙ ምን ነው ደሬ አሉኝ። አንዱ ሬዲዮ ይዘጋ ብዬ በምልክት ወደ ዘፋኙ እና ወደ ይሄ የሚጮህ ሰውዬ አሳየው። አውቶቡሱ በሳቅ ተናጠ። ሁካታ አስተጋባ። እሪታው ቀለጠ። ዘፋኙ በንዴት አቅሉን ሳተ። የሚያደርገው ጠፋ። ብቻ አፈፍ ብሎ ተነሳና ማጀሬቴ ላይ ነከሰኝ። አሁን ምልክት አውቶቡሱ ተበጠበጠ። ለእጅ ተያይዘን ገላጋይ ገባ። ቦታ ቀይሮ እንዲቀመጥ ተደረገ። ቅርብ ቦታ መኪናው ቆሞ መድኃኒት ተገዛልኝ፣ ፕላስተር ተለጥፎልኝ ጉዞ ቀጠልን።
አጎንብሼ ሲሄድ ጸሎት የሚያደርስ ባህታዊ ይመስላል። በመጨረሻም እንደምንም ዝግጅታችንን አጠናቀን አሁን ህመሙ እየተሻለኝ ነው። ለማስታረቅ የተደረገ ሙከራ ተቃወምኩ። በቃ በርቀት ብቻ ሰላምታ ለመቀጠል ወሰንኩ። ከሳምንት በኋላ አዲስ አበባ አምባሳደር ቲያትር አካባቢ ጫማ እያስጠረኩ ነው። አካባቢው በሰው ተሞልቷል። ወዲያ ወዲህ የሚል ብዙ ሰው ነው። ከየት መጣ ሳለው ያ የነከሰ ዘፋኝ ፊቴ ድቅን አለ። ፊቴን ከሰከስኩበት። እሱ ግን በፍጹም ፈገግታ ሊጨብጠኝ እጁን ዘረጋ። በኩርፊያ ምልከታ በንቀት እጄን ዘረጋውና ጨበጥኩት። ጥያቄና መልሱ ተጀመረ። ተሻለ? አሁን ስሜቱ እንዴት ነው? ጥሩ ነው። ሐኪም ቤት ሄድክ እንዴ? አዎ። ሐኪሙ ምን አለ? የነከሰን ውሻ ይዘና። ወሲዬ ትችላለህ። አላረዝም ተው የዋሱን አይበቃም። አሜሪካን ሄድኩና ወሲዬ አሜሪካን ሄድኩና ይሄን አየሁ። ማን ነው ያለው? ማን ነው የለም ያለው የሚል ግጥም ጻፍኩኝ። እንዲህ ይላል። እንክት አድርጎ አለ ያውም ተጀንኖ ራሱን የጣለ አውላላ ሜዳ ላይ ከፍ ዝቅ እያለ በፈረንጅ አፍ ቃላት ጮሆ እየፎለለ እየሆለለ የመንገድ አካፋይ መሃሉ ላይ ቆሞ ለራሱ ጤነኛ ለሚያይ ሰው ግን ታሞ እብድ ፈረንጅ ሀገር ማን ነው የለም ያለው? እንክት አድርጓል። መሪውን በስድብ እስከ አፍንጫው ድረስ ፓርላማ በር ላይ አስጣጥቆ የሚመለስ የጆጁን ማልጣት ወደ ላይ ቀስሮ የሚሳደብ ሞልቶ ቃላት አሳምሮ የኛማ ታማሚ ጨርቅ ልብስ የጣለው እርቃኑን በሜዳ የሚንጎማለለው በፓርላማው በር ሲሄድ አንገት ደፍቶ ጮክ ብሎ ይሳደባል። እካዛንጀስ ገብቶ ታሳዳኝ ዛፍኩት እንዳታዚዙ